ፀጉሩ I wash my hair I rinse off the conditioner and rinse አደረኩት። ቀን እንደዚህ ነው የሚሆነው ኮንዲሽነሩ ሲታጠብ ማለት ነው። ኦልዌይስ እኔ ለዲፕ ኮንዲሽነርም ቢሆን ይሄን ነው የምጠቀመው። ምናልባት ላይት ስለሚኖረው ላይት ታያችሁ ይችላል። ይሄ ግን ይሄን ነው የምጠቀመው። ከታጠብኩ በኋላ እንደዚህ ነው የሚሆነው ማለት ነው። ዋላ ማበጠሪያ ብራሽ ማበጠሪያ ሳይደርቅ ነው የምሰራው። ለምን ከደረቀ ያስቸግረኛል እንትን ስለሚሆን ማለት ነው። ስለሚያያዝ ፀጉሬ የመያያዝ ባህሪ ያለው። በፊት እንደዛ አልነበረም፣ ግን አሁን ያው ፀጉራችን ባህሪ በየጊዜው ላውጥ ይችላልና ማድረግ ያለብን እኛ ምንድነው ሞይስቸር ማድረግ አለብን። ሻምፖና ኮንዲሽነር መምረጥ አለብን። በቃ ያ ነው ትልቁ ነገር እና ያንን ሻምፖና ኮንዲሽነር ከመረጥን ፀጉራችንን በሳምንት እንደለመድ ነው ማለት ነው። እኔ በሳምንት አንዴ ነው የምታጠበው። ራሴ ፀጉሩ ያስታውቃል፣ በቃ ያሳክከኛል። በሳምንት ካሳለፍኩኝ የራሱ ባህሪ ያለው ማለት በሳምንት አንዴ ከፈለኩት በመሃሉ የምታጠብበት ጊዜ ሊኖር ይችላል፣ ግን ከሳምንት በላይ አላሳልፈውም። እንደዛ ነው ማድረገው። በመሃሉ ቅባት መቀባት ትችያለሽ። ትሪትመንት ያስፈልጋል። ይሄ ብሉ ማጂክ በጣም ወዶ ቅባት ነው። ከድሮ ቢገኝ ግሪኑ ነው ጥሩ ከዚህኛው ማለት ነው። ይሄንን ግን ስላገኝ ስላልቻልኩኝ ነው። ወልማርት ምናምን አይጠፋም ስላልፈለኩ ሊሆን ይችላል ዞሮ ዞሮ ብዬ እንደሱ። ግን ብዙ ጊዜ ደግሞ ይሄንን ነው የምታገኙት በየቦታው። እንደዚህ ያደርጋለሁ። ብሉ ማጂኩን እቀባለሁ። ከብሉ ማጂኩ ጋር ደግሞ ፈሳሽ ቅባትም እቀባለሁ። እኔ እንዳልኳችሁ ቫይታሚን ኢ፣ ይሄ ቫይታሚን ኢ ለእኔ ፀጉር በጣም ነው የሚስማማው። ፊቴንም ይሄን እቀባዋለሁ። ኦነስቲ ምንም አይመስለኝም። ይሄ ደግሞ ቆንጆ ነው። ይሄ ማለች የምትባለው ኮረላ ዶተር የምትባለው እሷ አሪፍ ነው። እንትን ማለት ሺያ በረርም አለበት። ሽታውን በጣም ወደዋለሁ። ሽታ ያለው ነገር ፀጉር ስትቀቡ ስራ ቦታ እንዳይደብራችሁ ማለት ነው። እንደዚህ ያደርጓል። አላበዛበትም እኔ ዝም ብዬ ውስጥ ውስጡ፣ ምክንያቱም ኦልሬዲ ከኮንዲሽነሪ ጋር ስላረኩበት ብዙ ቅባትም አያስፈልገውም። እንደዚህ ታደርጊያለሽ። መጨረሻ ላይ እቺ ጫፉ፣ በተለይ ይሄ ጫፉ ነው የኛ ፀጉር ክርችች የሚለው እዚህ ጋር እንደዚህ። አሁን እኔ አንድ ሳምንት ከተኩት ፀጉሬ እንዴት እንደሚበላሽ። ስለዚህ ፀጉራችሁን አትተውት በተቻለ መጠን እንደዚህ። በተለይ ይሄ ብሉ ማጂክ በርጥብ ያለ ፀጉራችሁን ከተቀባችሁት ቆንጆ ነው ውጤቱ። ብረሽ ማድረግ ትችላላችሁ። እኔ ግን እችን ፀጉር ማበጠሪያ እወዳታለሁ። እሷን የምጠቀመው ብዙ ጊዜ፣ ግን ብረሽም አለኝ። በብረሽ ደግሞ ስታጠብ የተሰባበረውን ፀጉር እንዲወጣ፣ ፀጉር ሊወጣ ይችላል ከ50 እስከ 100 ፀጉር ይወጣል ይላሉ በቀን ማለት ነው። ብዙ ይመስላል በቁጥር፣ ግን እንዲተካልን ከፈለግን ፀጉሩ ጤነኛ ከሆነ ምንም ማለት አይደለም፣ መውጣት ካለበት ይወጣል። ግን እንዲተካ ምንድነው መንከባከብ ነው ግዴታ ማለት ነው። እሱን እናደርጋለን። እኔ ብዙ ኤዲት እና ሪኮርድ ማድረግ ጎበዝ አይደለሁም። ጎበዝ ስሆን እነግራችኋለሁ። ይህንን ግን እንደዚህ አሳያችኋለሁ። ተልባና ደግሞ ኦሊቬራ፣ እሱን ብሌንድ አድርጎ ደግሞ ፀጉርን መቀባት፣ አቮካዶ፣ እንቁላል መቀባት ነው። እንደገና እንቁላል፣ የተቀቀለ እንቁላል መብላት ሳይበዛ በሳምንት አንዴ ሁለቴ የተቀቀለ እንቁላል፣ 2 እንቁላል ፕሮቲን ማለት ነው። ስለተቀባም ብቻ አይደለም። ሩዝ መብላት፣ ነጭ ሩዝ፣ ጃስሚን ራይስ መብላት። መቀባት ወይም ደግሞ ውሃውን ስፕሬይ ማድረግ ምናምን ይባላል። ያ እራሱ ሀስል ነው፣ ጊዜ ለሌለው ስር እሱን ተቀብተሽ እንደገና ከረጨሹ በኋላ እንትን ምንድነው ይሄ ራይስ ወተሩ ትንሽ ከቆየ የመሽተት ባህሪ ያለው ልክ እንደ ተልባ ነው። ተልባም ፀጉር ላይ ለ2 ቀን ለ3 ቀን እንደ ጄል ከተጠቀማችሁበት ይሸታል። ስለዚህ ከዚህ ሁሉ የተቀቀለውን ራይስ መብላት 2 ስፑን 3 ስፑን በእንትን አድርጎ ሳይበዛ ችግር እንዳይ ስኳር ምናምን እንዳይ ማለት ነው። ለኔ ግን ከእንጀራ ራሱ
እንትን ይሻለኛል። እንጀራ ስላችሁ ከዚህ ሀገር አሜሪካን ሀገር ከሚሸጠው እንጀራ ነው። ኢትዮጵያ ከሆነ ኢትዮጵያን እንጀራ የትም ስለማናገኘው እዚህ ሳንዲያጎ እኛ የምንበላው እንጀራ ጤፍ አይመስለኝም። ስለዚህ ከሱ ራይት ጃስሚን ይሻላል። የአበሻ እንጀራ ግን የምታገኙ ከሆነ ከኢትዮጵያ የሚመጣ እሱ ደግሞ በጣም ምርጥ ነው፣ ይመረጣል። ግን ሩዝን በእንቁላል የተለያየ ነገር ሩዝን ነው መጠቀም ማለት ነው። አሁን እንደዚህ አድርጌ ነው ማሳድር ለነገ ጠዋት ስፈታ እና ለማስያዝ በፈለኩት መንገድ ለማስያዝ ከሳረግ አይከብደኝም። ለእኔ እንደማይከብደኝ አድርጌ ነው ፀጉሬን የማደርገው። ጠዋት ስራ ሲሄድ ወደ ላይ አምፖሉም ለማስያዝ ከሆነ ኦልሬዲ ሞይስቸር ስለሆነ አይከብደኝም። ሳልሰራው ግን እንዲሁ በደከመኝ እንኳን ተኝቼ ካደርኩኝ ጠዋት ስነሳ ፀጉሬ በጣም ነው የሚያያዘው እና እሱን ለማላቀቅ ጊዜ ስለሚወስድብን ፀጉራችንን ችላ የምንለው ለዛ ነው ማለት ነው። ስለዚህ እንደዚህ ካረኩት ያድርልኛል። እንደዚህ አርጌ ነው ማሳድረው ብዙ ጊዜ ማለት ነው። እንደዚህ አርጌ አሳድረዋለሁኝ። ጫፍ ጫፉን በደንብ ሰራዋለሁኝ እንደዚህ አርጌ ማለት ነው። ትንሽ ጫፉ ላይ ይሄንን ብሉ ማጂክ እንደዚህ ቀባዋለሁኝ። በቃ በተቻለ መጠጥ እንደዚህ ራሱ ስራው መሄድ ይቻላል። እዚህ ጋር ትንሽ ጌጥ አድርጎ ማለት ነው። መሀል መሀሉን ደግሞ እንደዚህ ችችን ቫይታሚን ኤ እንቀባለሁ። እንደዛ ካረጋችሁት ፀጉራችሁ በእርግጥ ለውጥ ያሳያል ማለት ነው። ሻምፖቹን በየወሩ አትቀይሩ፣ በየሳምንቱም ሰው ስላለም ደግሞ አይደለም። አሁን የያዛችሁትን ሻምፖ አሁን ብዙ በፊት ሽንት ቤት በጣም ሻምፖ የተለያዩ ሻምፖ አላውቀውም የትኛው ጥሩ ይሁን መጥፎ። አሁን ግን ይሄንን ከጀመርኩኝ በኋላ ይሄን 2 ዓመት 3 ዓመት አንድ ሻምፖ ሲጀምር 3 ወር እስከ 6 ወር አሁን ይሄንን ኦልሞስት ዓመት በላይ እየተጠቀምኩት ነው። ከዛ በፊት ሌላ ሻምፖ አለን የምጠቀመው አሳያችኋለሁ። እሱ ችግሩ ምንድነው? ፀጉሬን ፍሪዙን ወሰደው። ከርሊ የሆነውን ፀጉሬን ቀጥ ስትሬት አደረገውና በቃ ስሰራው በፎን ምናምን አድርጌ ስራው ቆንጆ ነው፣ ግን ከርሊነቱን ማጣት አልፈለግኩም ሳስተውለው ማለት ነው። ከዛ ተመልሼ ይሄኛውን ሳየው ብዙ ጊዜ ፊድባክ አለው። ስለዚህ ሻምፖ ደግሞ ገብታችሁ እዩ፣ አንብቡ መጀመሪያ። እኔ ስላልኩኝ አይደለም። ሻምፖና ኮንዲሽነር ወሳኝነት አለው። ይሄ ፀጉር አይነቃቀልም። ፀጉር በጣም ነው ሪቫይቭ የሚያደርገው ተመልሶ ማለት ነው። ግን ያ ማለት ሻምፖና ኮንዲሽነሩ ብቻ በቂ ነው ማለት አይደለም። መንከባከብ፣ ንጽህና ማድረግ፣ ማታ ማታ ሻሽ ማሰር፣ ብሉ ማጂክ በሳምንት 2 ውሃ ነገር እያስነካችሁ ፀጉራችሁን ሞይስቸር ማድረግ ማለት ነው። ከዛ መንከባከብ ግዴታ ነው። ማበጠር እንዳያያዝ ማድረግ ማለት ነው። ሻሽ ማሰር፣ ምግብ በምንሰራበት ሰዓት ብዙ ጊዜ ሻሽ ማሰር አለብን። ሻሽ ካላሰርን ወጥ የሚሸተው ሽታውንም አንወደው። በዛ ላይ ደግሞ የእንትኑ የዘይቱ ምናምን እንፋሎት ውስጥ ገብቶ ፀጉራችን ላይ ብዙም ያልሆነ እንትን ነው የሚፈጥረው። ስለዚህ ፀጉር በንጽህና መያዝ አለበት ከሁሉም በላይ። እኔ በፎንና በስትሬት በማድረግ ጎበዝ አይደለሁም፣ ግን ፀጉሬ ንጽህናውን መጠበቅ ግዴታ እንዳለብኝ አምናለሁ። ውጤትም ስላየሁበት ማለት ነው። ይሄ አሁን ውስጡ ቅባት ያልቀባሁት ኦልሬዲ ቅድም በኮንዲሽነር አድርጌ በደንብ ቀብቼዋለሁ። እንደዛ ስላረኩት ማለት ነው ያልተቀባሁት። አሁን የሚያስፈልገው እንደዚህ አድርጎ ሞይስቸር አድርጎ ማሳደር። ሞይስቸር አድርገን እናሳድራለን። ካደረ በኋላ ነገ ጠዋት ገላችንን ከታጠብን በኋላ ወደ ስራ ከመሄዳችን በፊት ማለት ነው ፈታ ፈታ አድርገን በምናስፈልገው ስታይል ማስያዝ ይቻላል። ፍሪዝም ሊሆን ይችላል። ፍሪዝ እንደየስራችሁ ነው። ፍሪዝ ሆኖ መሄድ የሚቻልበት ስራ ካለ ይቻላል። እኛ ጋር ደግሞ ወደ ላይ ማስያዝ ካለብን ወደ ላይ እናስይዛለን፣ ስለማይመች ማለት ነው። ከዛ ውጭ ግን ያው እንደዚህ አድርጌ ሰርቼ ነው ማሳድረው። አይ ሆፕ ዩ ላይክ ኢት። ሌላ ፀጉር አያያዝ እንክብካቤ ወይም ደግሞ ፊድባክ የምትፈልጉ ከሆነ ለሆነ ነገር ጠይቁኝ፣ መልስላችኋለሁ። እኔ አሁን ይሄንን ያሳየኋችሁ ለራሳችሁ ቅዳሜ ነው ዋላ ፀጉር እንዲሆነ ማለት ነው። አሁን በዚህ ፀጉር ሻሽ አስረን እናድራለን ማለት ነው። ብዙ ጊዜ ደግሞ ይሄ በተለይ ይሄ ኤጁ ምንድን ነው ችግሩ? ፊታችንን ስንታጠብ ውሃ ምናምን ስለሚነካው ነው የሚበላሽ። ስለዚህ ይሄንን በደንብ ሞይስቸር ማድረግ ነው። ብሉ ማጂክ በቀላሉ ይሄ እኮ
ይህ 3 ከምናምን $3 ከምናምን ይሄ $3 ነው የሚሸጠው። $3 ከምናምን ወልማርት ምናምን ይገኛል ማለት ነው። ይህንን መጠቀም ይቻላል። እኔ ብዙ ጊዜ ፕሮዳክቶች ለፀጉር የምመርጣቸው ከ3 ወር እስከ 6 ወር ተጠቅሜ ካየሁት የሚያዋጣኝን ነው ለመቀያየር። ኦፍኮርስ ብሉ ማጂክ ደግሞ ጥሩ ነው። ለፈሳሽ ቅባት ግን ኮኮናት የሚስማማው ሰው አለ፣ ኦሊቭ ኦይል የሚስማማው ሰው አለ። ለእኔ ኦሊቭ ኦይል ያሳክከኛል። ኮኮናት ደግሞ ፀጉሬን የማድረቅና የመነቃቀል ከታጠብኩኝ በኋላ የማይበት እንደዛ ስለሆነ ነው እየተውኩት እንጂ በፊት ዊኬንድ ላይ ኮኮናት ነበረ የምቀባው። አሁን እኔ ኮኮናት አልቀባም። የምቀባው እንትን ነው ቪታሚን ኢ ነው። አንዳንዴ ደግሞ ራሴ ፀጉሬን ቅባት ቀላቅዬ የሰራኋቸው ቅባቶች አሉ። እሱን በወር አንዴ በ2 ሳምንት ከ2 ሳምንት ካልተመቸኝ ደግሞ በወር አንዴ እሱን በደንብ ውስጡን እቀባለሁ ማለት ነው። ዴሊ ግን ሞይስቸራይዘር ማድረግ አትርሱ። ሞይስቸር ካረጋችሁ ፀጉራችሁ አይነቃቀልም፣ አይበጣጠስም። ይሄ ማበጠር፣ መስራት፣ ሻሽ ማሰር። ከዛ ውጭ ደግሞ ብዙ ውሃዎች መጠጣት፣ ቫይታሚንስ መውሰድ፣ ለራሳችን ጊዜ መስጠት፣ ስትረስ ሪሊቭ ማድረግ፣ ወክ ማድረግ ግዴታ ነው። እሱን ደግሞ አድርጉ ብለን እንመክራለን ማለት ነው። ማዲያት እና ደግሞ ብላኬት ስላለባችሁ ይህ በጣም ጥሩ ነው። እኔ ይህንን ስራ አብረውኝ የሚሰሩ ፊሊፒኖች ፊሊፒን ሄደው ከፊሊፒንስ ናቸው ኬፒአይን ያመጡልኝ። ይህንን ግን ታገኙታላችሁ። የትኛውም ኤዥያን ስቶር ልታገኙት ትችላላችሁ። አድቨርታይዝ እያረኩኝ አይደለም፣ ግን this is good for your face። ፊቴ ከዚህ ሳሙና መጠቀም ከጀመርኩኝ በኋላ በጣም ለውጥ አይቼበታለሁ። ይህንን የምላችሁ ደግሞ ለውጥ ለማየት 2 ሳምንት ምናምን አይደለም። ይሄኔ 2 ዓመት ምናምን የተጠቀምኩበት እስቲል የምጠቀመው ሳሙና ነው ማለት ነው። በጣም አሪፍ ነው። አለው ሌላ አለው መጠራረጊያ ምናምን ከፈለጋችሁ ፒል የሚያደርግ ማለት ነው። ይሄ ጥቋቁሩን ነገር አሳያችኋለሁ። በጣም ሲምፕል እና ርካሽ የሆነ ነው። ይሄ $3 $4 በላይ አይደለም ቢያንስ ማለት ነው። አለ የተለያየ ትልቅ በሳይዝ ይለያያል። በሳይዙ ትልቁም ትንሹም ስላለ ይህንን ከፈለጋችሁ ደግሞ መቆራረጥ ይቻላል። ቆራርጣችሁ ውሃ እንዳያበላሽባችሁ መጠቀም ይችላል። እኔ ስላልኩኝ ብቻ ግን አትሞክሩት። ሞክሩትና አይታችሁ ሲስማማችሁ ነው መቀጠል ያለባችሁ ማለት ነው። በተረፈ ይህንን ነው ልናገር የምችለው። ከዚህ ውጭ ምንም ልል የምችለው ነገር የለኝም። በሌላ ቪዲዮ እንገናኛለን። ፕሮዳክቶች የት እንደሚሸጡ በርካሽ አሳያችኋለሁ። እዚህ አሜሪካን ሀገር የምንኖረው ግዴታ ገንዘብ ማውጣት አያስፈልግም። ብናወጣስ ደግሞ ለራሳችን እየሰራን ማለት ነው። ስለዚህ ሃቭ ብለስ ዴይ፣ ሃቭ ብለስ ኢቭኒንግ፣ ሃቭ ብለስ ናይት። ጌታ ይባርካችሁ። ተባረኩ። ዘመናችሁ ይባረክ።